ሰላም ውድ የቻናችን ተከታታዮች፣ ዛሬ ዘንላችሁ መጣነው ደግሞ ዛሬ አዲስ ነገር ነው የመጣነው። ይህን ስልክ ታውቁታላችሁ። ስፓርክ 40 ካሞን 40 ይባላል። ይሄ እንደምታዩት ያው ስክሪን ላይ ነው አሻራው። ተበላሽቶ የመጣ ያው እንደምታዩት ታቹ እንደፈለገን አይታዘዝልንም፣ ያስቸግራል። እንደምታዩት እዚህ ጋር ጠቁሯል። ይሄን ደግሞ ተከትለን እና ያው በዚህ ምክንያት ስክሪን እንዴት እንደምንቀይር በቀላሉ አሳያችኋለሁ። እና ስክሪኑን ስንቀይር ደግሞ ከነ ፍሬም ነው ይታያል። ከነ ፍሬም ነው እንደምታዩት ሙሉ ፍሬሙ ላይ እቃ ሙሉዎቹ የተሟሉ ናቸው። ፓወር በተኖቹ እንደ ትላልቅ እንደ አልትራ ስልኮች ያው ይሄን በጣም ትልቅ ስልክ ነው፣ ምርጥ ስልክ ነው፣ እንደነሱ ስልኮች ነው። እና ስክሪኑን አቀያየሩ እንዴት እንደሆነ አሳያችኋለሁ። በመጀመሪያ ምን ያስፈልገናል? እንደዚህ አይነት ነገሮች መፍቻ ያስፈልገናል፣ ማስቲሽ ያስፈልገናል እና ብሩሽ ያስፈልገናል። ከቤታችሁ መቀየር ትችላላችሁ። መፍቻና መፈቀቂያ ካላችሁ በቂ ነው። እና እኛ ባለሙያዎች ስንሆን አንዳንድ ነገሮች በፍጥነት ለመስራት እንዲሆነን በዚህ እንሰራለን። በመጀመሪያ ያው እቺኛዋ ጀርባዋ ፕላስቲክ ናት፣ ማረጋገጥ ይኖርብናል። ፕላስቲክ እና መስታወቱን መለየት ይኖርብናል። እቺ ፕላስቲክ ናት። ይሄ ፕላስቲኳን ያው እቺ ትንሽ ተከፍታለች፣ ቀደም ከፍቻት ነው። ይሄ ልጠን እንከፍተዋለን። ይሄ ፕላስቲክ ነው፣ ምንም አይሆንም። ፕላስቲኳን እናነሳታለን። ከዛ አሉ ሙሉ ለሙሉ ብሎኖቹን እዚህ ላይ አሉ እንደምታዩት ሙሉ ብሎኖቹን እንፈታቸዋለን። ከዛ ያው እነዚህ ብሎኖች ስንፈታ ያው ጥንቃቄ ያስፈልጋል። ምክንያቱም ያው ብሎኖቹ ዳሜጅ ሆኖ ማለት መልሶ ለማሰርም ሆነ ሳይፈታልን እምቢ ካለ ደግሞ ስልኩን ያው አላግባብ ወጪ ውስጥ እንከተዋለን። ስለዚህ ያው በጥንቃቄ ብሎኖቹን በትክክለኛ መፍቻ መፍታት ይኖርብናል። እና እስቲ ፈጠን ነው ይረፍታና ሙሉ ነው። ከታችኛውም ከላይኛውም ያሉትን ብሎኖች ነው የሚፈታው። ሌላ ነገር የተለየ ነገር የለውም። ብሎኖች ናቸው። ብሎኖቹ ፈታችሁ ከጨረሳችሁ በኋላ ምን እንደምናደርግ እስቲ በቀጣይ እናያለን። ቆይ ብሎኑ ፈትቼ ጨርስ። እዛ እንደምታዩት ብሎኖቹ ፈትቼ ጨርሻለሁ። እዛ እችኛው የምትላጥ ነገር አለች። እችኛው ከድንጋዩ ላይ እንዲያርገን እንጣታለን። እችኛው እንደምታዩት እንደዚህ ጨርገን እናቅላለን። ያው እንደዚህ አይነት ፓርት እናገኛለን። ከዛ ይህንንም እንደገና በታችኛው በኩል እንፈተዋለን። እንዳልኳችሁ ብሎን ላይ በጣም ጥንቃቄ ማድረግ ይኖርባቸዋል። ያው ባለሙያዎች ስትሆኑ ችግር የለውም፣ ግን ያው በቤታችን እንሰራለን የምትሉ ሰዎች ያው እንደዚህ አይነት ነገር ጥንቃቄ ማድረግ ይኖርባቸዋል። እና ለስክሪኑ ሴፍቲ ሊኖራቸው ይገባል። ምክንያቱም እነዚህ ስክሪናቸው ገበያ ላይ ከ10 ሺህ ብር በላይ ናቸው ስክሪኖቹ። ስለዚህ ጥንቃቄ ሊኖራቸው ይገባል። እና ብሎኖቹ ልዩነት ሲኖራቸው ለይታችሁ ማስቀመጥ ይኖርባቸዋል። ገባችሁ? አሁን አንዳንድ ስክሪኖች በብሎናቸው ልክ ይሰራሉ። ማለትም ብሎናቸው ስክሪን ላይ እንዳይደርስ ተደርጎ ቁመታቸው ተለክቶ ይሰራል። እነዚህ ላይ ደግሞ አንዳንዴ ምን ያጋጥማል? ብሎናቸው በትክክል ሳናነሳቸው እነዛን ብሎኖች በትክክል ቦታቸውን በትክክል መርጠን ሳናስገባ ቀርተን ስክሪን ይሰብርብናል። ምክንያቱም የራሱ ብሎን አይደለም፣ ረጅም ሊሆንበት ይችላል። ገባችሁ? ስለዚህ እሱን ጥንቃቄ ወስዳችሁ መፍታትና ማሰር ይኖርባቸዋል። እዛ እንደምታዩት እዚህ ጋር የስክሪኗ ኬብል አለች። እዚህ ጋር እሷን እንነቅላለን። እዚህ ጋር 2 ኬብሎች አሉ፣ የሚኒ ቦርድ እና ስፒከር ምናምን አሉ 2። እችኛዋን ቀስ አድርገን በጥንቃቄ
መጀመሪያ ሲሞን አውጡ ብሎናል። ሲሞን እናውጣ። የሲም ፓርቷን ማለት ነው። የሲም ፓርቷን እናወጣለን። ከዛ ቺኛዋን ፓርት እንደዚህ ነገር እናደርጋለን። እቺ ዋናዋ ከስክሪኑ እና ቦርዱ የምታገናኝ ፓርት ናት። እሷን በጥንቃቄ ማንሳት ይኖርባቸዋል። ከዛ እዚህ ላይ እንደምታዩት ስፒከር መስመር አለ። ስፒከሩንም እንደዛው በጥንቃቄ በጣም ያስፈልጋቸዋል። እነዚህ እንደምታዩት የኔትወርክ ኬብሎች ናቸው። እነሱንም በጥንቃቄ እንደዚህ ማንሳት ነው። ከዛ እዚህ ጋር እንደምታዩት እዚህ ጋር አሻራ ትኖራለች። እችኛዋን አሻራ በጥንቃቄ ቀስ አድርገን ከስር በኩል እንደዚህ ስናወጣት ትወጣለች። አሻራዋ ትቀራለች። እችኛዋን ቦርድ ለብቻ እናወጣታለን። ከዛ እዚህ ጋር አሻራዋ ነው የምትቀረው። የአሻራዋ መጀመሪያ እችኛዋን ስሯን ነው የምናነሳው። ከዛ በኋላ አሻራውን ከውስጥ እንደዚህ እቺ ነገር በጣም ወሳኝ ነገር ናት ማለት ነው። በእጃችን የምናወጣው ነገር አይደለም። ከዛ አሻራውን በጥንቃቄ እቺን አሻራውን በጥንቃቄ እንዲናወጣታለን። ከዛ ምን ቀረን? ቫይብሬት አለች እዚህ ጋር እቺኛውን ቫይብሬት እሷንም እንደዚህ ከስር ገብተን ቫይብሬቷን በጥንቃቄ ካወጣን በኋላ ወደ ላይኛው ፓርት እናልፋለን፣ ወደ ዋናው ቦርድ ማለት ነው። ዋናው ቦርድ ላይ ከመፍታታችን በፊት ባትሪ እንነቅላለን። ሙሉ ኬብሎቹን እዚህ ጋር የተሰካኩትን 3 ኬብሎች አሉ። 3ቱንም እንነቅላለን። ከዛ ቦርዱ ላይ ብሎን መኖር አለመኖሩን ካረጋገጥን በኋላ ነው ቦርዱን ከፍ የምናደርገው። ምክንያቱም ብሎን ካለ ቦርዱን ይሰብርብናል። ስለዚህ ቦርዱን ቀስ አድርገን እንዲህ ከፍ ስናደርገው ልቅ ብሎ ይወጣል ማለት ነው። ይሄኛው እንደዚህ እንዳለ ይወጣል ማለት ነው። አንዳንዴ ካሜራውን ሊቀር ይችላል። ያው ካሜራውን ቀስ አድርገን ካለፈን በኋላ ማውጣት እንችላለን። እንደ ቀደሞቹ እቃዎች ቀስ እያደረግን እንደዚህ ማውጣት ነው። እዛ ወደ ዋናው ቦርድ እንመልሰዋለን። እሺ እና ሌላ እዚህ ላይ ምን ቀረም? ከዚህ ቦርድ ላይ እና እዚህ ቦርድ ላይ ልዩነት ያለው ምንድነው? ባትሪ ነው። ስለዚህ ባትሪዋና ሌላ ምንም የቀረ ነገር የለም። ባትሪዋን ቀስ አድርገን እቺኛዋን ቲዩዘር እንደዚህ በመክተት እዛ ቲነር ያስፈልገናል። ቲነር ለማርጠብ ያወጣልናል የማስቲሹን ፓርት። ስለዚህ እንዲህ ቲነር ቀብተን እንዲቀና በምናደርግበት ሰዓት ያው በስለቀቀዋል። ድንጋይ ላይ ጥንቃቄ ማድረግ ይኖርባቸዋል። ምክንያቱም ድንጋይ አንድ የተወጋ ማለት ከጥቅም ውጪ ነው። በሹል ነገር እንዳትሞክሩት እና ቲነር በጣም ወሳኝ ነገር ነው። ለድንጋይ በጣም ወሳኝ ነገሩ ቲነር ነው። እንዳይበላሽ ግዴታ ጥንቃቄ ይፈልጋል። ስለዚህ እኛን ድንጋይ እንደዚህ በጥንቃቄ ንጹህ አድርገን ምንም አይነት መታጠፍ መኖር የለበትም። ጸዳ አድርገን ካወጣን በኋላ እነዚህን ኬብሎች በጥንቃቄ መላጥ፣ እነዚህን ኬብሎች በጥንቃቄ ልጠን እና እንደምታዩት ድንጋዩን በጥንቃቄ አውጥተን ከጨረስን በኋላ ያው እንደዚህ አይነት ነገር ይቀረናል። ቦርዱ ተመሳሳይ መሆኑን ማየት አለብን። ምክንያቱም ከአንዱ ወደ አንዱ የሚቀር እቃ እንዳይኖር ማለት ነው። ስለዚህ እስቲ ተመልከቱት በትክክል ምንም አይነት የቀረ እቃ የለም። ሁሉም ነገር ተነስቷል። ስለዚህ በመጀመሪያ አሁን ላደርግ ነው እነዚህን ልጣጮች በመጀመሪያ እናነሳቸዋለን። እችኛዋን ከዛ ኬብሎቻችንን
ኬብሎቻችንን በትክክል እንዘረጋቸዋለን። ምክንያቱም ከድንጋዩ ስር የሚቀመጡት እነሱ ናቸው። እነሱን በጥንቃቄ እንዘረጋቸዋለን። ኬብሎቹን እንደዚህ በጥንቃቄ እንደዚህ አድርገን እችን ከዘረጋን በኋላ ሁለተኛውን ኬብል በትክክል አይተን እንደዚች ስለዚህ ሁለቱንም ኬብል ከዘረጋን በኋላ ባትሪያችንን በትክክል ቀጥ ማለቱን ካረጋገጥን በኋላ እንደዚህ ማረጋገጥ አለብን። ምክንያቱም የሆነች ነገር ካለች ስልኩ ጉብጥ ብሎ ይቀራል ማለት ነው። ስለዚህ ድንጋዩ ቀጥ ማለቱን ማረጋገጥ አለብን። ከዛ እነዚህ የምትላጧን ፓርት ችን ይዘን እንደዚህ እንመጣታለን። የድንጋዩ ማጣበቂያ ናት። ችኛዋንም ይዘን እንደዚህ እንላጣታለን። ከዛ ድንጋያችንን በትክክል ስትሬት መሆኑን ካረጋገጠ ወዮ እና እችኛዋን በጥንቃቄ ድንጋዩን እሱ ጋር እርፍ እናደርጋታለን። ከዛ እንዳልኳቸው እዚች ጋር ምንም አይነት ነገር መቅረት የለበትም። ከዛ በመጀመሪያ እዚች ላይ ለሴፍቲ ተብሎ የሚመጡ ላስቲኮች አሉ። እነሱም ሁሉንም ለመሸፈኛ ተብሎ የሚመጡ ላስቲኮች አሉ። እነዚህ ሁሉንም እናነሳለን። ሁሉንም ካሜራ መሸፈኛ ያለው መጥቶላቸው እነዚህ ሁሉንም እናጸዳለን። ከዛ ስለዚህ አሁን ጨረስን። ከዛ አሁን ምንድን ነው የቀረን? ሜን ቦርዱን ዋናውን ቦርድ እሱ ላይ ቀስ አድርገን እናሳርፈዋለን። እዚህ ስር በመጀመሪያ ወደ ስር በኩል እንከተውና እንደዚህ አድርገን ውስጥ እንደዚህ እናስገባዋለን ማለት ነው። ኬብሎቹ በምንም አይነት መንገድ መቅረት የለባቸውም። አንዳንዴ ኔትወርክ ሲሰራልን ከተማ ውስጥ ስንሆን አንዳንዴ ኔትወርክ አካባቢ ሲሆን ሊሰራልን ይችላል እንጂ ኔትወርኩን አስቀረ ነው ማለት ትልቅ ነገር ነው ስልክ ላይ የምናገኘው ማለት ነው። ስለዚህ ለኔትወርኩ ደግሞ ለኬብሎቹ ጥንቃቄ ሊኖረን ይገባል። እነዚህ ኬብሎች በትክክል እንሰካቸዋለን። እነዚህ ከድንጋዩ በስተቀር ምክንያቱም ድንጋዩ መሰካት ያለበት ሁሉም ነገር ከጨረስን በኋላ ነው። እንደዚህ እናደርጋለን። በዛ እዚህ ፓርት ላይ ከደረስን በኋላ እንደ ቅድም የጀመርናት እዚች ጋር ፓርት አለች። በመጀመሪያ አሻራዋን በእጅ ብዙ ንክኪ ሳናደርግባት ፊት ለፊቷ ላይ አሻራዋን እንደ ቅድሙ ለሴፍቲ የገባላት ላስቲክ አለ። እሷን እናነሳለን። ከዛ አሻራውን በትክክል መግባቷን አረጋግጥና አሻራው ከገባች በኋላ ምንድነው ቅድም ያስገብተን የነበረው እዚህ ጋር ሚኒ ቦርዶች አሉ። እቺኛው ሚኒ ቦርድ ማለት ነው የቻርጀሯ። እሷን የቻርጀሯ ለብቻ እንደዚህ አድርገን
የቻርጀሯ እና የአሻራዋ መስመር አንድ መስመር ስለሆነ በመጀመሪያ ከውጭ ነው አሻራውን ማስገባት ያለብን፣ ምክንያቱም ተሰክቶልን ላይሆን ይችላል። ከዛ እችኛዋን ፓርት ቀድመን እዚህ ጋር አሻራውን እንሰካታለን። አሻራውን ከሰካን በኋላ እችኛውን ቻርጀር ኬብሎን እንደዚህ አድርገን መሰካት። አሻራውን እንደዚህ እንሰካለን። አሻራውና ሚኒ ቦርዶን ከጨረስን በኋላ እዚህ ጋር ምን ነበር ቅድም የቀረን የሰካነው ቀድመን የሰካነው እዚህ ጋር ቅድም ምን ረሳን? አሁን ቫይብሬቷን ረሳን። ቫይብሬቷን ነው እንዴት አድርገን እናስገባታለን? ምንም ስለማታስቸግር እሷን ሚኒ ቦርዷን ብቻ ትንሽ ከፍ አድርገን አሻራ እንደምታዩት እዚህ ጋር በድጋሚ እንደዚህ አድርገን እናስገባታለን። ከዛ እችኛውን ቀጥታ ስትሬት አድርገን ቀድመን እችኛው ቻርጀሯን እናስገባታለን። ከዛ እቺን ግጥም ማድረግ ነው። ስለዚህ እዚህ ጋር ያለን ፓርት ሲል ቤቷን ትርፍ ስለማይመጡልን እናወጣታለን። እና እዚህ ፓርት ላይ ደርሰናል። እዚህ ፓርት ላይ ደግሞ ምን ይቀረናል? አሁን እነዚህ ቦርዶች አሉ። እነዚህን ቦርዶች ከጥንቃቄ ጋር እንደዚህ አድርገን እናስገባለን። ስፕሪንጎች ስላሉ ጥንቃቄ ይፈልጋል። ስለዚህ እዚህ ጋር እንደ ቅድሙ ኬብሎቹ ሊያስቸግሩ ስለሚችሉ ጥንቃቄ አድርጉ። ኬብሉ በጣም ጥንቃቄ ይፈልጋል። እዚህ ጋር እንደምታዩት ፈርስት ኬብል አለች። እዚህ ጋር ፈርስት ኬብል ብላክ ሆኖ፣ ስለዚህ ብላኳን አስቀድመን በውስጥ በኩል ማሳልፋት ነው። እሷ ማለት በስፒከር በኩል ያለች የኔትወርክ ኬብል ናት። እሷን በጥንቃቄ በጣም በጥንቃቄ እሷን ጥንቃቄ ትፈልጋለች። ምክንያቱም ስፒከሯ ለብቻ ስለሆነች አንዳንድ ችግሮች ሊፈጥሩ ስለሚችሉ እሷን በጥንቃቄ ችኛውን እንደዚህ አድርገን እንዲህ ከገባልን በኋላ ካረጋገጥን በኋላ እዛ ኬብላችንን
በውስጥ በኩል የሚያሳልፍ ነው። ስለዚህ ይታያል። ስለዚህ እነዚህን ኬብሎች በትክክል እንቀብራቸዋለን። እሱ ጋር ስንደርስ ደግሞ እነዚህን ሁሉንም ኬብሎች እንሰቃለን። ከዛ እዚች ጋር ሁሉም ነገር ከሰካከን ከጨረስን በኋላ ቼክአፕ ማድረግ ይኖርብናል። ያው ከመለጠፋችን በፊት ድንጋዩን እንሰካለን ማለት ነው። ከዛ ድንጋዩን ከሰካን በኋላ ስልኩን እናበረዋለን። ነገራቶች ችግር ሊኖር ስለሚችሉ ቻርጀር እናየዋለን። ቼክ አድርገን ያው ወደ መጣው እንሄዳለን። ያው አንዳንድ ነገሮች ይቀራሉ እሱ ጋር ስለዚህ እንደምታዩት እንደምታዩት ስልኩ በትክክል ሰርቷል። ሁሉም ነገር መስራቱን በዚህ ካረጋገጥን በኋላ ቻርጀሩ ብዙ አያስፈልገንም። ቀረታዮች እንደኔ ላይኛው ፓርቶች ናቸው። ስለዚህ እነዚህ በትክክል አጠባበቃቸውን ካየን በኋላ ሌሎቹን በየቦታቸው እንመልሳለን እና ብዙ ስታስሩ በደንብ ጥንቃቄ ማድረግ ይኖርባቸው። ምክንያቱም እነዚህ ብሎኖች ስክሪን የመስበር አቅም አላቸው። ምክንያቱም ቀጥታ በሹልነታቸው ስለሚገቡ ወደ ስክሪኑ በጣም የመስበር እድል አላቸው። ስለዚህ ብሎኖቹን ስታስሩ ጥንቃቄ አለ። እዛ ሌላ ምንም የቀረ ነገር ስለማይኖር ችኛውን ፓርት እዚህ ላይ እናሳርፋታለን።
መጀመሪያ ያው በእጃችን ወደ ውስጥ ካስገባን በኋላ ነው ብሎ ማሰር ያለብን። ምክንያቱም ከውስጥ ነገር ይዞት ሊሆን ስለሚችል እሱን ካረጋገጥን በኋላ ምንም ነገር እንዳልያዘ ካረጋገጥን በኋላ እንደዚህ እናስረዋለን። እዚያ ያው ብሎኖቹን እና ብሎን ስታስሩ ማግኔት ባለው ብቻ ቢሆን ጥሩ ነው፣ ለፍጥነት እንዲመች። ማግኔቱ ያው ብሎኖቹን በሚስብበት ሰዓት ለፍጥነት እሱ አሪፍ ብሎን ነው። ምንም የሚቀረ ነገር የለም። ከዛ ያው ሲሞ ፓርት ከእንትኗ ጋር የምትመሳሰል በዚህኛው ሲሞ የሚቀይራት ስቶፕ በትክክል ማንከቱ እናረጋግጣለን። ስለዚህ ምንም ጽድት ያለ ነገር ነው። ስለዚህ አንደኛው ኦሪጂናል ስክሪን ሲቀይር እንደዚህ ነው የሚሆንላቸው። ስለዚህ እነዚህ ማስቲሾች ደግሞ ልናቸው እነዚህ እንደምታዩት እነዚህ የቀሩትን ማስቲሾች ደግሞ በትክክል እንደዚህ ማሽኑ በመፈቀፈቂያ ነገር የሚመስልና مارتينيز مباراة كبيرة أوي لساندرو مارتينيز، مميز أوي في التمركزات في الرقابة، وشال كرة خطيرة أوي بتاعت تشيكويزي في بداية الشوط الثاني. مينو شيسكو مرة ثانية مينو. مان يونايتد بيقدم أداء يعني ما شفناهوش حتى في مباراة المان سيتي ولا مباراة أرسنال. مباراة المان سيتي وأرسنال كانوا بيعتمدوا على التنظيم والمرتدات السريعة، لكن الشكل النهارده هذا الأداء وهذا اللعب أمامنا هو ده اللي صبر على الكورة كتير قوي. طلعت لسه في الملعب. برونو مرة ثانية بيتزا لوك شو لمسة حلوة قوي. امبومو يرجع إلى أوغارتي، تنقلات ولمسات ومثلثات ومربعات وأمامية لوك شو طويلة يصفق لمايكل ويثبت الكرة العامة بمكانها، لأن ما ظهر منذ أن رحل السير من مويس. بعد مويس كيكس موات، بعد كده فالفير، بعد كده مورينيو، سولشاير، كاريك موات. በጥንቃቄ ማስቲሹን ከገባን በኋላ አዋራም ካለ ትክክል ማጽዳት ይኖርባቸዋል። ካሜራዎቹ ብዙ እንዳይሄዱ ከዛ
ላስቲካችን በትክክል እንዲህ ካጣበቅን በኋላ እስከሚደርቅ ድረስ በላስቲክ ቢሆን በጣም ይመረጣል። ላስቲክ ያው ሲክሎ ስልኩንም አይጎዳም። በዛ ላይ ደግሞ አሪፍ አድርጎ ቦታውን የሚያስይዘው እሱ ስለሆነ እሷን በላስቲክ እንደዚህ አድርገን እናስይዛታለን። እንደዚህ አድርገን በላይኛው በኩልም እንደዚህ በትክክል ማላጠፉ ማረጋገጥ ይኖርብናል። ምክንያቱም አንዴ ከደረቀ ምንም ነገር ማድረግ አንችልም። ስለዚህ ችኛዋን ከዚህ በላይ ስልኩን ሊጎዳብን ስለሚችል እና ይሄን ይመስላል ቪዲዮ ስክሪን ይሄን ይመስላል። ለመቀየር ነው አዲስ ነው ይመስላል። ይሄ ጎኑ ጭምር ነው አብሮ የሚቀየረው አዲስ ነው ማለት ነው። ስለዚህ ይህን ይመስላል እና ስክሪናችሁን በቤታችሁ ለመቀየር የምትፈልጉ ከሆነ እንደዚህ ቻናል ቪዲዮዎች በማየት በቀላሉ ቤታችሁ መቀየር ትችላላችሁ። ስለተከታተሉ እናመሰግናለን። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።